ምን በዚህ ልክ ማሰደብ ቁም ነገር አለው ብዬ አላስብም። ሲከፋሽም ደስ ሲልሽም የምትስቂው አቀፈኛ ሃይ ጋይስ ሰላም አለይኩም እንዴት ናችሁ? ሁላችሁም ሁሉ አማን ሁሉ ተማም። ትንሽ ጠፋ እያልኩ ብቅ እያልኩ ነው አይደለ? ነገር ትንሽ ኧረ በጣም እየከበደ ነው ጉዳይ እየከበደ ነው። እና ዛሬ በመመጣ ወደ ገደለው ስገባ ባይዘው 200,000 ለገባ 10,000 ፎሎወር እንዲቀራል 10,000 ሰብስክራይብ እንዲቀራል በዚህ ቪዲዮ እንደምንገባ እርግጠኛ ነኝ። ኢንሻአላህ ሰለብሬት ነው የምናደርገው። ሰለብሬቱ ከማን ጋር እንደሆነ መቼም አይጠፋችሁም መገመታ። እሺ እና ዛሬ በመመጣው መሰላችሁ ባለፈው እንዳሰብኩት አልሆነም። ባይዘው ወላሂ በጣም ደብሮኛል። ላደነቃችሁኝ ጀግና ኦር ደግሞ ሃይማኖት ጋር አገናኝታችሁት ጎበዝ ምናምን ያላችሁኝ ሰዎች እንደዛ አይደለም። እውነታው ጎበዝ ስለሆንኩኝ ጀግና ስለሆንኩኝ ቆፍጣና ስለሆንኩኝ ምናምን ነገር አይደለም። ጉዳዩ የተፈጠረው ምንድነው አጋጣሚ ሆኖ እኔና እሷ አንተዋወቅም። ልታቅፍ መጣች። ይሄን ነገር ደግሞ መቀነስ የምፈልገው ነገር ስለሆነ ልታቅፍ መጣች። አንተዋወቅም። ምንም የሚያስተካክፈን ጉዳይ የለም። ዛትስ ዋይ መገፍተር አይደለም ነካ ብቻ እንትን እንደማልን ምንድነው እንደማላቅ ለመንካት መገፍተር አይደለም ኦር ዲስሪስፔክት አይደለም ወይንም ደግሞ ሴት መናቅም ሆነ ሰው መናቅ አይደለም። እንደዚህ አይነት ሐሳብ የለብኝም። የሰው ልጅ ከወደደ ደግሞ በጣም ኖርማል ነገር ነው። የሰው ልጅን የምትንቀው ኦር የምትሰድበው ወይ የሆነ ነገር የምታረገው ሲጠላህ ወይ ሲመቀኝ ወይ የሆነ ነገር ሲሆን ነው እንጂ ለወደደ ሰው ለምን ዲስሪስፔክት ታደርጋለህ ወይ ክብር ታሳጠዋለህ? እና አጋጣሚውን አላቀፍኩም። ተገፈተረ እና ያ ቪዲዮ ሲቀናበር መገፍተር ይመስላል። እና በዛ ይመጣ ፈኪያን ደውዬላት ራሴ ደውዬላት ስልኳን ተቀብዬ ነይ ብያታለሁ። የምታውቀው ቦታ ስለሆነ የባለፈው ቦታ ነው የሚሆነው። ነይ ብያታለሁ እና ያው ነይ ብቻ ነው አልኳት። ምን እንደሆነ አታውቅም። ሪስፔክት ስላላት እሺ ብላኛለች። ያው እሷ ደግሞ እውነታውን ስለምታውቀው መገፈታተር ምናምን ስለሌለው በስርዓቱ አውርተን ስለተለያየን የዛን ቀንም ቢሆን ነይ ስላት እሺ ብላኛለች እና ይቅርታ እላታለሁ። እንደማንኛው የደበራችሁ ሰዎች አላችሁ፣ ያደነቃችሁኝ ሰዎችም ከመቆጣጠር ጋር ምናምን አያገናኙም። ይሄ ጉዳይ ባይዘው ቴንክ ዩ ሶ ማች። ግን እንደዛ አይደለም። እኔ ለወደደኝ ሰው አይደለም ለሚጠላኝ ሰው በጣም ብቻ በአካል ያለ ሰው ያቀኛል። እንደዚህ አይነት ባህሪ የለብኝም። ሁለተኛው ነገር እና ደግሞ በጣም እያስከፋኝ ያለው ነገር ምንድነው አብዛኞቹ ይሄ ለእስልምና ተከታዮች ኡስታዝ ሰደብክ የምትሉኝ ነገር አለ። በጣም ኮሜንት ላይ እየተረጋግሙ እያየሁት ነው። ለኡስታዝ ክብር የሌለው ሰው ላንቺ ክብር እንዴት ይኖራል ምናምን። አክቹአሊ ይሄ ክብር ሌላ ነው፣ ያ ክብር ሌላ ነው። ዓሊምንም ሆነ አዋቂን ኡስታዝ ስለሆነ አይደለም የሌላ ሀገር የሌላ ሃይማኖት እምነት ተከታይም ቢሆን ትልቅ ሰው ማክበር ችግር የለብኝም። እኔ ትልቅ ሰው ዲስሪስፔክት የሚያደርግ ሰው ራሱ በጣም ያስጠላኛል። እና አልሐምዱሊላህ ወላጆቼን ጮክ ብዬ አውርቼ አላቅም፣ ድምጼን ከፍ አድርጌ አላቅም። እነሱ ፊት የሚያደርግም ሰው ጋር ጸብ ነው የምፈጥረው እንጂ እንትን አይደለም። ትልቅ ሰው መከበር ብቻ ምንም ዓሊም ሆነ ጃሂል አዋቂም ሆነ አላዋቂም መከበር ስላለበት የማከብር ሰው ነኝ። እና ማንም ሰው ወላጆቹ ጋር ራሱ ቢጣላ ወይ ትልቅ ሰው የሚንቅ ሰው ምናምን ነገር እኔ በአካል የሚያቀኝም ቪዲዮ ላይም አይታችሁኝ አታውቁም። እኔ ከትልቅ ሰው ጋር ተከባብሬ ነው የምኖረው። እና ይሄ ነገር ምን ተፈጠረ መሰላችሁ? ባይዘው ለሌላም እምነት ተከታዮች ይሆናል። ኡስታዝ ሰደብኩ ማለት ነገ ቄስም ቢሆን አለምረውም ማለት ነው፣ ወይ ትልቅ ሰውም ቢሆን አለምረውም፣ ወይ አባትም ቢሆን አለምረውም ማለት ነው እንደ እንትኑ ከሆነ። እና ምን ተፈጠረ እኔ ከኢክራም ጋር ኮንተንት መስራት ካቆምኩኝ አክቹአሊ ቲክቶክ ላይ በጣም ረጅም ጊዜ አይደለ ብቻ ገብታችሁ ብታዩ የረጅም ጊዜ ቪዲዮ ነው ያለው። እና ኡምራ ያደረኩበት በትክክል ነው የምነግራችሁ። ኡምራ ያደረኩበት ኤጀንሲ ኡምራ ማስደረግ እንፈልጋለን ምናምን ተባባልን። ደስ አለኝ። እኔ በጣም እድል ገጥሞት ማንም እምቢ አይልም። ኡምራ ላደርግ ደስተኛ ሆኜ ባለኝ ትንሽዬ አቅምና ትንሽዬ ተከታይ ማስታወቂያ ሰራው። ከዛ ኡምራ ላይ እያለው ወደ 15ኛ ቀን ላይ ምናምን ነገር ቪዲዮ ተሰራ። ለምን ፌስቡክ ላይ ተጻፈብኝ ሐራም ነገር ምናምን የሚያስተምሩ ልጆች ምናምን ተብዬ ተጻፈብኝ እኔ ላይ። ምክንያቱ አልገባኝም። ግን ከኔ ጋር አይደለም ችግሩ ከኔ ጋር ቢሆን የዛሬ 3 እና 4 ዓመት 2 ዓመት የለቀኳቸውን ቪዲዮዎች አውጥቶ ምንም አያስፈልግም አውጥቶ እንትን ማለት ችግሩ ከኔ ጋር አይደለም። የሚገባው ይገባዋል። እኔ ችግር የለብኝም። አልহামዱሊላህ ደግሞ በተሻለኝ አቅም ከአብዛኞቹ ቲክቶከር በተሻለ መልኩ ራሴን ለመጠበቅ መሞክር
መጥፎ ቦታ ላለመታየት ላለመሄድም መሞከር አይነት ሰው ነኝ። እና ደግሞ ምንድነው ችግሩ? ዋናው ነገር እናንተ ያልገባችሁ ሰዎች ኡስታዝ ነው። ክብር ለሚገባው ክብር እሰጣለሁ። እና የተናገርኩት ነገር ለገንዘብ ነው፣ ቪው ፍለጋ ገንዘብ ፍለጋ ነው እንጂ ኡስታዝ ትክክለኛ ኡስታዝ መስጊድ ውስጥ የሚያቀራ ነው። ትክክለኛ ኡስታዝ በየቤቱ ደርስ የሚሰጥ ነው። ትክክለኛ ኡስታዝ አዋቂ እንድንሆን የሚያደርገን ነው። ኢቭን ኢፍ ብንሳሳት እንኳን በወጣት መልኩ በሂክማና በጥበብ ዳዕዋ የሚያደርግ ሰው ነው። እና አብዛኞቹ ኡስታዞች ዱርዬ ናቸው ሚዲያ ላይ ያሉት። ስለምንተዋወቅ አትመኑ። ሲቀሙ የሚውሉ ሲያጨሱ የሚውሉ ናቸው አብዛኞቹ መተው ሻሻሻ የሚጮቱት። ማንንም ስም አልጠራውም። እና አብዛኞቹ ሻህ የሚመስሉ ዱርዬ ናቸው ወይንም ኡስታዝ የሚመስሉ እናንተ አታውቋቸውም፣ እኔ አውቃቸዋለሁ። ስለዚህ አንዳንድ ሰዎች እንደዚህ ከማለታችሁ በፊት 3 ጣት ወደ እናንተ እንደሚጠቁም ወቁ። ስለዚህ እና ደግሞ የጠመመ ሰው ስታዩም የምታስተካክሉበት መንገድ አሪፍ ይሁን እንጂ እንትና ኡስታዝ አገሌ ኡስታዝ ምናምን የሚል እሱም ላይቭ ላይ ነው ያልኩት እንጂ ባይዘው ቪዲዮም ሰርቼ አይደለም። እና ጭምጭምታ ነገር ይዛችሁ የተቆረጠ ቪዲዮ ይዛችሁ ኡስታዝ ሰደበ ኡስታዝ ዲስሪስፔክት አደረገ እኔ በእንደዚህ አይነት መልኩ መታወቅ አልፈልግም። ባይዘው ወላሂ መታወቅ አልፈልግም። መሰደብ ያለበትን በትክክል ሳደባለሁ፣ ችግር የለብኝም። መከበር ያለበትን አከብራለሁ። እንኳን ኡስታዝ ማንኛውም ሰው ቢሆን ለተመልካችም ሪስፔክት እንዳለኝ በደንብ ታውቃላችሁ። የማይሆን ነገር እኔ ቪዲዮ ሰርቼ አለቅም። ሶ ለማን የትኛውንም ኡስታዝ አልተሳደብኩም። የተሳደብኩ የመሰላችሁ ከዚህ በኋላ ይብቃችሁ፣ አፉ በሉኝ። እናንተም የመሰላችሁ ይቅርታ ጠይቃለሁ። በዚህ ጉዳይ የመሰላችሁ መምሰል ራሱ ስለሌለበት ማለት ነው። ቢኮዝ ኦፍ እናንተ የምታከብሩት ኡስታዝ የነካው ከመሰላችሁ ግን የትኛውም ስም አልጠራውም። ኮሽታ ያለበት አይነት ነገር ነው የሚሆነው። ቲቪትም የለብኝም ኩራትም የለብኝም። አፉ በሉኝ ከመሰላችሁ። እና ዋነኛውና ደግሞ ወደ እኛ ጉዳይ ስንገባ ቪዲዮችን አይቻለ ኮሜንት አይቻለ ወላሂ ነው ብላችሁ ሴት ናችሁ ነገ በእናንተ ሊሆን ይችላል። አብዛኞቹ ስድብ በዚህ ልክ አይደል ወላሂ። ዛትማች ደግሞ ፍቅር አዋራጅ አይደለም፣ አያዋርድም። በሌለችበት ሳትመጣ ልንገራችሁ ብዬ አያዋርድም። በዚህ ልክ መሳደብ ለሞራልም ጥሩ አይደለም ወላሂ። እንግዲህ ለሞራልም ጥሩ አይደለም። ለሰው ልጅ ሞራል ትንሽ ጠንቀቅ ማለት ያስፈልጋል። እጅ ኮሜንት ላይ ከመሆኑ በፊት ብትችሉ ማበረታታት፣ ልክ ያልሆነ ነገር ካለ ደግሞ በኢንቦክስ ተናግሮ ይሄ ልክ አይደለም ይሄ ልክ ነው ማለት፣ ካልተቻለ ደግሞ ዝም ማለት አይደለ። በአላህና በመጨረሻው ቀን ያመነ ክፉ አይናገር ወይ ዝም ይበል አይደለ። ዝም ማለት ምናምን አሪፍ ነው። እና ኮሜንቶቹ ደስ አይልም፣ በጣም የሚከባብር ነው። በሷ ቦታ ሆኜ ሳስበው ወላሂ በጣም የሚያዘኝ እና በቃ የተወሰነ አንብቤ አላነበብኩም። የሚሰሩት ቪዲዮዎች ምናምን ደስ አይሉም። ሰው ስለዛ አላቃትም፣ አታቀኝም። ታውቃላችሁ በፍቅር ዙሪያ ማንን እንደምፈልግ፣ በማግባቱ ዙሪያ ማንንም እንደምመኝ እና ምንም አይነት ነገር ይኖረናል ብዬ አላስብም፣ አይኖረንም። ግን እዚህ ልክ ደግሞ እህት እያለኝ እናት እያለኝ ኢቭን የምወደውም ሰው እያለ እዚህ ልክ ዲስሪስፔክት ማድረግ አልፈልግም። እሷ እንድትደረግም አልፈልግም። እና እኔንም የምትወዱኝ ሰዎች ትንሽ ለእኔም ክብር ያላችሁ ሰዎች መጥፎ ነገር አትናገሩ ለእሷ። ቢኮዝ ልጅቷን አይቻታለሁ በአካል ወላሂ እንደምታስባት ምናምን ነገር አይደለችም። እንደዚህ ይሄ ወንድ ወዳጅ አይደለችም። በቃ አጋጣሚ ነገሮች ተገጣጥመው እና ለሱ በእኔ ስም እባካችሁ በጣም ይሰባበር ኮሜንት የምትሰሩ ሰዎች እና ዩቲዩባችሁን ማድመቂያ ደግሞ እቺ ወንድ አተራማሽ ምናምን የምትሉ ሰዎች ምናምን ነገር ሆልድ ብታደርጉ ደስ ይለኛል። እና የምትሳደቡ ሰዎች ምናምን ነገር አላህ ወይ ፈጣሪያችን ስንት ነገር አልሸፈነልንም እንደኛ እኛ አሁን ወንጀል ቢገማ እንደኛ የሚሸትሷል የለም እኮ። እና በቃ ጣት መቀሰር በጣም ነው የምንወደው ወላሂ በጣም ኦዲየንስ አብሶ ኢስላሚክ ኦዲየንስ ላይ በጣም ጣት መቀሰር ነው ዳልን። አክቹአሊ ያደግንበት ነው። ወንጀል እንድንጠላ ተደርገን ስለምናድግ ቶሎ ለመጠቆም ይመቸናል። ግን ዩቲዩበሮች ራሱ በዚህ ሴት ሆናችሁ የሴትን ስም እያጠፋችሁ ሴትን ዲስሪስፔክት እያደረጋችሁ የምታገኙት ገንዘብ ባይዘው ቢቀር ይሻላል። እና እኛ ይሸፈነል አላህ ከሸፈነል እናንተ ደግሞ የሰው አይብ ራሱ ብታዩ አይቡን በትክክል ቦታ ለመጠቀም ለመሞከር ሞክሩ። እና ወላሂ በጣም ደስ አይልም። ወደ 9000 10000 ኮሜንት አለው። እኔ እንጃ በዚህ ልክ እንትን ደስ አይልም። ኤኒዌይስ ዛሬ ይቅርታ እላታለሁ። ባለፈው ዲስሪስፔክት ላረኳት ነገር ብቻ ሳይሆን በኔ የመጣ እንድትሰደብ ስላደረኩ በኔ የመጣ ማንም እንዲሰደብ አልፈልግም። በዛ ላይ ደግሞ ጠልታኝ አይደለም ወይ ልትበቀለኝ አይደለም የመጣችው፣ ወዳ ነው የመጣችው። ወዶ ለመጣ ሰው ደግሞ በዚህ ልክ ማሰደብ ቁም ነገር አለው ብዬ አላስብም። ስለዛ እንግዲህ ስትመጣ ነው ቪዲዮውን መጨረስላችሁ። የባለፈው ቦታ ላይ ሆኜ አላህ ካለ
እና ይቅርታ ብቻ ነው የዛሬ ዓላማው ምንድነው? ይቅርታ ጠይቃታለሁ ምን እናያለን እስኪ እና ሰብስክራይብ ማድረግ እንዳትረሱ 200 ሺህ በዚህ እንግባ። ያስከፋችሁ ካላችሁ በምንም ወይ አፉ በሉ ይቅርታ እና እስኪ ትምጣና ደግሞ እንቀጥለዋለን። ከዚሁ ላቁመውና መታ እንቀጥለዋለን። በዚህ ቪዲዮ ግን 200 ሺህ ጋር በጣም ደስ ይለኛል። ከዛ እንዴት እንደምናከብረው እናያለን። ወዳችኋለሁ። በቃ እንዴት ነሽ? ደህና ነኝ። ዌልካም እንደናፈኝ ይረኛል ሲያልሽ እቺን ብዙ ሰው ስለሚለው ሲከፋሽም ደስ ሲልሽ ነው የምትስቂው? አዎ ወላሂ ምሬን እንዴ። የሳቅሽ ምንጭ ምንድነው? ጥርስሽማ የሁሉም እኮ የሳቅ ምንጭ ጥርስ ነው። ግን ምንጩን ነው የምልሽ። እንዴ ዝም ብዬ ስቃል ወላሂ ሲከፋሽም ሲለማሽም ነው እኮ። ለዛ እኮ ነው ሰው ማያውቀው እኮ እንደሚደብርሽ እንደሚከፋሽም ነው። አዎ ከፍቶሽ ያውቃል? አዎ እንዴ። አሁን ደስተኛ ነሽ ወይስ ሀዘንተኛ ነሽ አንቺ? ሀዘንተኛ ሀፋ። አይ ሀዘኑ በዛ ይላል ከደስታው። ወላሂ ኖ ሪል ላይፍሽ ነው የማወራሽ። ሪል ላይፍ ወላሂ ምሬን እኮ። ለምንድን ነው የምታዝኝ? ምክንያቱም ታውቂያለሽ? አዎ ታውቂያለሽ? ንገሪኝ እስኪ። ችግር የለም እቆርጥልሻለሁ። በጣም የሚደብር ከሆነ እምባዬ ነው የሚመጣኝ። እስኪ ንገሪኝ። ወላሂ ምሬን ዝም ብለሽ እኚህ ስለምትይ ማለት ነው። ሁሉም ሰው ደስተኛ የሆነ ጋጣ ወጥ ምናምን መስመስኩ። ለዛ ነው በጥርስሽ እኮ ስለምትሸፍኝ አይመስልሽም? ነው እሱማ። ወላሂ ምሬን የሚረዳሽ አለ ይመስልሻል? የለም ያን እኮ ነው ፋሚሊ ጋር ምናምን የሚረዳሽ ሰው አለ በደምብ። የምርሽም ነው ወል የጎጃም ልጅ ነሽ? አዎ ጎጃም የት ሻግኒ ሊኖርሽ ይችላል። ሻግኒ ስንት ጊዜሽ ነው ከመጣሽ? አንድ አመት ከምናምን ወር ሊሆን አንድ አመት ከ20 ቀን አዲስ አበባ ከመጣሽ። የምርሽም ከዛ በፊት መጥተሽ አታውቂም? መጥቼ አውቃለሁ። ለመኖር ነው የምትይው? አሁን ከማን ጋር ነው የምትኖሪው? ከራሴ ጋር። ከራስሽ ጋር ማለት ከራሴ ጋር ነው። ብቻሽን እንዴ የምትኖሪው? አዎ ብቻዬን ነው። ወላሂ ወላሂ ነው የምትይው? ወላሂ ነው። ውሸት እኮ አይደለም የምትነግሪኝ። ታውቂያለሽ? እውነቴን ነው። ብቻዬን ነው የምኖረው። ለብቻሽ ነው የምትኖሪው? ሚስት የለም ድስት የለም? እኔ እኮ ነኝ ሚስት። እሺ ባል የለሽም? የለኝም። ለምን አታገቢም? ምን ታማረኛል? ዝም ብሎ ማግባት አለ? ሴቶች ራሳችሁን ሲችሉ ማለት ነው ዱርዬ ትሆናላችሁ። አታውቂም? ማን ዱርዬ የሚያደርጋችሁ? እሱ አስተሳሰብሽ ነው። ባይዘው ማንም ተጠያቂ አይደለም። ስለዚህ ወንድ ልጅ ልክ ራሱን ሲችል ምናምን ራሱን ሲችል በስራም በኢኮኖሚም ባቀም ስለማግባት ነው የምናስበው። ታውቂያለሽ? ወላሂ ምንም አሁን ቆንጆ ቤት አለኝ ቆንጆዬ ሚስት ባገኝ ነው የምትይው። ቆንጆዬ የምልሽ ውስጧን ነው ውጫን አይደል። ሴት ልጅ ደግሞ ልክ ሲያልፍላችሁ ወንድ ምን ያደርጋል? አላለፈልኝም። ለዛ እኮ ነው ወንድ ያደርጋል ብለሽ የተቀመጥሽ። ያልፈልሽ እንደዛ ነው የምትሆኚው። ከሰራሽ ብቻሽ የምትኖሪ ከሆነ ያልፈልሻል። ለምን እንደጠራሽኝ ታውቂያለሽ? ላይክ ምን ገምትሽ? እንጃ መቼም ናፍቄ አይሆንም። ምን ሌላ ምን ልገምት? ለምን ተናፍቁኛል እኮ። ስለዚህ ምን ልገምት? ናፍቀኝ ብለሽ ይዋጥልሻል? አይዋጥልኝም። አይመጣውማ። እኔ ሰው አይናፍቀኝም ባይዘው ወላሂ ይሁን ምን አይነት ተፈጥሮ እንደሆነ አላውቅም። ግን አንተ የናፈቅክ ቀን ቢስሚላ በስክስክ ነው የምትለው። ተው በጣም የምወደው ሰውንም አይናፍቀኝም። ባየው ችግር የለብኝም። ግን ይህ ሰው ለማየት ንፍቅ ምናምን አታስታውሰው። የሚያንሳ አታስበው። አይኔ ተርቦ ምናምን ብዙ አይነት ናፍቆት ነው። እኔ ከምንም በላይ ከምንም በላይ እናቴን ነው የምወደው። ግን አጠገባለች ብዬ ስለማስብ ደስ ባለኝ ሰዓት አያታለሁ ብዬ ስለማስብ በጣም በረጅም ጊዜ ነው የማያት። ወላሂ ምሬ ግን በቃ ምንም የእናት ፍቅር መቼም አይገለጽም። የሚኖርበትም ዓላማ እሱ ነው። እና ደስተኛ አይደለሽም? ምን ብታገኝ ደስተኛ የምትሆኝ ይመስልሻል? እኔ አንተ ነው አይቀልዱ ምናምን አይደል? የምሬን ነው። አንተ ባገኘህ ደስተኛ ነኝ። ምንድን ነው የጨለመብሽ ግን? ማለት አሁን አንቺ የገመትሽው ምንድነው? ነይ ስልሽ ስጠራሽ ምን ያወራኛል ብለሽ ገመትሽ? እንጃ ምንድነው የምታወራው? ግን ነይ ስትለኝ ደስ ብሎኝ ነው የመጣሁት። መንገዱ ሲላረዛዘሙ አጭር መንገድ ቶሎ ለመድረስ ኦኬ ያማልሽኝ ነው በቃ። ስለዚህ እንኳንም ወንዳልሽም ሴት ፈሽተሽ ነው። እኔ ግን የምሬን ነው። ይኸውልሽ ምን መሰለሽ አሁን የጠራሁበት ምክንያት ብዙም ሌላ ታሪክ ውስጥ ሳንገባ ባለፈው ቪዲዮ ቀርጸናል ታውቂያለሽ
ነገሩ በቃ ስንገናኝ ያለው ነገር እንያዘው ብዬ አልገፈተርኩሽም። አልገፈተርከኝም እኮ እስከማውቀው ድረስ አልገፈተርኩሽም። ቆይ ነው ያልከው እንጂ አልገፈተርከኝም። ቴንኪው። እና እሱ ደግሞ ስለሞሽ ምናምን አልነበረ ቪዲዮ ላይ እንደገፈተርኩሽ ነው የታሰበው። አክቹአሊ አሁን ለኔ የኔ መገፍተር ምናምን አይደለም እኮ ነገሩ። እኔ ስለተገፈተርኩኝ ምናምን ሳይሆን ስለገፈተርኩሽ ወይ ገፈተርካ ስለተባለ ሳይሆን ኮሜንቱ ደስ አይልም አንቺ ለሚጽ እና ምክንያቱ ደግሞ እኔ ነኝ አንተ አይደለም ምክንያቱ ብቻ እዛች ጋር በእኔ መጣ ነው አይደል እንደዛ የሆነው ምናምን ነገር እና ያ ነገር በጣም ደብሮኛል እና ለሱ በጣም ይቅርታ ይሄ የሆነው በእኔ ስለሆነ ማለት ነው። አይ አንተ ምንም ጥፋት የለብህም ማለት እዚህ ጋርም ጥፋት አድርጎ ካሰቡት እኔ ነኝ። ምክንያቱም አንተ አይደለም የደረስክልኝ አይደለም ለሱ እኮ ችግር የለም ሰው ይገናኛል። ምን እንደሚያገናኝ አይታወቅም። አንዳንድ ወንድ እኮ ወንጅ ብለሽ ስልክም ተቀበልሽ የሴት ስልክ ምናምን ተቀበልሽ እኮ እንደዚህ ልጅ ኖርማል ነው። ማን መጣ እንትና ሄደም የሚባል ነገር የለም። ባለፈውም ነግሬሻለሁ እኮ ከሴትም መጣ ከወንድም ይሄ አሴ ባህል ያዝነው ነገር አለ እንጂ ባለፈውም ተናግሬያለሁ። እሜቴ ኸዲጃ ማግሌ ለካ ረሱላህ ሰለላሁ ዐለይሂ ወሰለም የተሳካን የተቃና ትዳር ነው ማለት ከዚህ በኋላ እኛ እየላከ ነው አይደለም። እኔ እሜቴ ልጅም በጣም ወዳታለሁ እና የሰው ፈለግ ተከታይ ነው። አራስ እንደ ደግሞ የነብይ ተከታይ አይደለም። ስለዚህ እቺም የሳቸው ተከታይ ነው። ስለዚህ ምንድነው መቀባጠረው? አንቺ ይገባሻል የምታወሪው? አሁን ይገባ ነው የማይገባ ነው? አንተ ደፈደፍሽ ይቀባጣ ያስረዳክ ፈላ አንተ የነብያችን ተከታይ ከሆንክ ማለት ነው። እኔ ደግሞ የሜቴ ከርጃ ተከታይ ከሆንኩኝ ስለዚህ ሁለታቸውም ባላ መንገድ ያሉ ናቸው። ስለዚህ እኔ ሳንኮን ካንተ ስንኮን ሜቴ ከርጃ የማን ተከታይ ናት? የነብያችን ሰለላሁ ዐለይሂ ወሰለም አንቺም የሳቸው ተከታይ ነው። አሁን እሱን አይደለም እኮ ማውራሽ እዚህ አዲስ ላስተምር አይደለም የመጣሁሽ ሀቢብቲ ባስተማርን ቁጥር የኛ ሙቀት ከፍ ይላል አልጅም እናገኛለን። አርተሻላ? አዎ ወላሂ አሁንም እየቀራሽ ነው? አሁን ሰሞኑን እየቀራሽ ነው ሰሞኑን? ከዛ በፊት አልቀራሽም ነው? ባለፈው አካባቢ ሌላ ሰፈር ነበርኩኝ አልቀራም። ምን እየቀራሽ ነው? ኪታብ ማሻአላ አሪፍ ነው። ዛኩ በጣም እኮ አሪፍ ናቸው ሃይማኖት ላይ እንደዚህ ውስጥ ምናምን አሪፍ ነው። ከተማው እኮ ነው የፈሰደው። እኛም ድርዬ ነው እኛም ምን መስራት እንደምቀራ ማለት ብቻ ይሄ ሁሉ ነገር የተፈጠረው በእኔ ስለሆነ በጣም ይቅርታ። መካስ ያለብኝ ነገር እከሳለሁ። ለእንትን ለቃሚ ነበርሽ ምንድን እንዳለ ነጭ ነው ልብስክ። አይ ችግር የለም ጥቁር ነው እኮ እየሳብሻለሽ አብሮ ስለነበር ነው። ኧረ ተይ አታንሽልኝ ባለ አታንሽልኝ ልብሱ ምንድን ቶሎ እንዳልቀ ነው እስኪ ተረጋጊ። ምንድን ነው የምትለው? ተረጋጊ ከዚህ በላይ ተረጋጊ። አንቺ እኮ አሁን አልገባሽም። ያልገባሽ ብዙ ነገሮች አሉ። ወላሂ ምሬ ሚዲያ ላይ ትሰሪያለሽ፣ ዩቲዩብ እና አይሻላ ቲክቶክም ትሰሪያለሽ። ግን አልገባሽም ምን ፓርት አሁን ሚዲያ ላይ ማድረግ ያለብሽና የሌለብሽ ነገር አለየሽም። አንቺ ሪል እየኖርሽ ነው። አብዛኞቻችን ትክክለኛ ላይፋችን ወጥቶ ሚዲያ ላይ ቢሆን በጣም ነው የምንሰደብበት። ወላሂ ምሬ ተሳዳቢው ራሱ ነው የሚልሽ። ግን በቃ አደባባይ ላይ የማይሰሩ ምንም አይደረጉ ነገሮች ይዛሉ። የሆነች ነገርሽን የሚከታተል ምላሶችሽን የሚከታተል ማንኛ ጓደኛ ማለት ተቀምጠን ስናወራ ማን ይከታተለናል? ማንም አይከታተልንም። ግን ሚዲያ ላይ ተቀምጠሽ እስኪ ብቻሽን ነው ገባሻ? ጥብስ ነው የሚያደርግሽ። እንደዚህ ትላለህ አንተም ሰው ሆነ ምናምን ነው የሚመጣውና መወድ እንዳለ መጠላት ይመጣል። ሰው ሀፋፍ መሆን ነው እና አንቺ አሁን ሪል ነው የምትኖር። አንተ ትክክለኛው እኮ ቢሆን ሰው መውደድ ያለበት አንቺ ገባሽ? ወላሂ ብሬን ሰው መውደድ ምክንያቱም አንቺ አሁን በአካልም በሚዲያም ደስ የሚልሽ ባህሪሽ እኛ ደግሞ እንለያያለን። ገባሽ? ሰው ጋር ምን እዚህ ጋር ምን ማድረግ አለብኝ ብቻ ማድረግ ያለብሽን ነገር ቦታ ማወቅ አለብሽና እሱ ነገር ይጎልሻል። ዛት ወይ ለዛ ነው ስድብ ይበዛል፣ ቢላሂ ይበዛብሻል። ገባሽ? ነው ጎበዝ ነሽ። እኔ በዚህ አድማቂሽ ነኝ። ለተማች እኔ ስድብ ሻል አልከታተልም። በከታተል ግን የሚጥሉ ነገሮች አይጠፉም። ተስፋ የሚያስቆርጡ ነው። ለዛ ነው ቅድም ደስተኛ ነሽ ያልሽ። እንሰግራለን። ለምን ነው ለሁሉ ዲቱ አላውቅም። እዚህ ምንም አላልኩሽም እንዳትሰደቢ
እኮ እንዳትሰደብ ያልከኝ። አዎ የምትሰሪውን ነገር በጣም ለይ። ሚዲያ ላይ ማቅረብ ያለብሽን ነገር ለይ። እርግጠኛ ሆኜ እስከማውቀው ድረስ ባለፈውም እንዳወራ ነው ከወንዶች ጋር ዛትማሽ ግንኙነት የለሽም እስከዛሬ ድረስ አብረሽ ከሰራሽው ጋር። ኧረ እኔ ወላሂ ለአዝም ከአንዳቸውም ወንድ ጋር ማለት ነው አላህ ምስክር ነው። አይ ሻንቻው ዝም ብለሽ ስትለጣጥ ምንም አይነት ግንኙነት ኧረ በጭራሽ እንደው ጭራሽ ማምሮ የማስበው ታውቅም። አሁን ዝናብ እየመጣ ነው። አፉ በይኝ በጣም ይቅርታ። አይ ተከፍልክ ነው አትምጪ እና ለእኔ ስላሰደብኩሽ ምናምን ነገር ሶሪ። በጣም መካስ ያለብኝ ልክሳለሁ። እዚህም ከሆነ የትም ቦታ ካዘኝ ካሽ ችግር እሺ ስማማል ባጠፍ ሰው ጥፋት በመሰላቸው ነገር ለመካስ ነው እንኳን እና አቀፈኛ ምን በለኝ አቀፈኝና በዛ ካሰኝ አንጂ መሰረታዊ ችግር አለብሽ ማለት ወላሂ የሆነ ችግር አለ ታከም ምን ተከው ምን አይምሮኝ ነው ምን ሆንኩ መሰለክ እኔ ምልካስሽ ናልካ አይምሮኝ ምልካስሽ እኮ ምንሽ ለጨዋታው ድምቀት ነው እሮ እባክህ ብላል ቃል ማፍረስ ደግሞ ሙናፊቅ ባህሪ ነው አላቀፍሽ ቀይሪ ማለት ካሳው ምን ደስ ያለሽ ችግር አይደለም ስሜ ግንባሬ እጂ ሲስታ አስጠላልና ለባ አንቺ በቃ ተናልሽ ተቀመጭ አረ እባክህ በላይ ነው ተቀጣጣትን ምንድነው የምትቀጣው አይ ፈለክ ልካስ አላልከም ስለዚህ እንደ ቅጣት ነው የሚያዘው ተቀመጭ ምን ፈልገሽ ነው ለክኔ ነገር ያሰውኩ ምን አመታል ምን ወይ ባለፈው አስተደብኩኝ አሁን ተበቀልኩ በሽተኛ እንዴ ባላ እቺ አይምሯ ችግር አለባት ይስጥ ምን ይመስላል